ናችሁ የዩቲዩብ ቤተሰቦቼ ዛሬ እንግዲህ ውሎዬን ባጭሩ ላስጎበኛችሁ ነው። አብራችሁኝ ያለው ወደ ቤተክርስቲያን ዛሬ አሁን ተማሪያም ስለሆነ ልወጣ ነው። እንግዲህ ዲቴል ታጠር ነው ዛሬ ወንድ ልጅ እንግዲህ ብዙ መሽሞርሞር አያስፈልገው። አሁን ተማሪያም ስለሆነ ልወጣ ነው። መኪና ቁልፍ ምስሽ ጋር ነበር ያስቀመጥኩት። ወደዛ እየሄድኩኝ ነው። ጓደኞቼም አሉ ዛሬ አብሮኝ እንትን ሊሉ ከነሱ ጋር ነው የምሄደው። ያለውን ነገር ደግሞ አሳያችኋለሁ። ዛሬ አብራም ተማሪያም እዛ ያለውን እንትን አብረን እናከብራለን። አብራችሁን ይመቻችሁ። ጓደኞቼ ይመጣሉ ቆመዋል። እነሱን ይዤ ነው የምሄደው። እንግዲህ ቤተሰቦቼ አሁን መድኃኔዓለም አካባቢ ደርሻለሁ። ዛሬ ውሎዬን ባጭሩ እያስጎበኘኋችሁ ነው። ወደ አብታ ማዳም እየሄድኩኝ ነው። እዛ ደግሞ ያለውን የበዓሉን ድባብ አብረን እናያለን። እንደምታዩት ህዝቡ ተሰልፏል መኪናው። እንግዲህ ቤተሰባውን እኛ ወደ ውንጌት አካባቢ ደርሰናል። መነሻችንን ወደ ከእንቁላል ፋብሪካ ነበር ያደረግነው። አሁን ጴጥሮስ ቤተክርስቲያን አካባቢ ነው ያለነው። አቡነ አብታ ማርያም እንግዲህ በውንጌት በኩል ነው ዛሬ መንገዱ ቀለል ስለሚል የተነሳ ነው። አጋጣሚ ወደዛ ለበረከት የሚሄዱ ሰዎች ስለነበሩ ሊያከብሩ እነሱንም ይዘናል ዛሬ። ይሄው ውንጌት አደባባይ ጋር ደርሻለሁኝ። አሁን አብታ ማርያም እንግዲህ ገና ነው የብሮስ ወደ ውንጌት ነው ያለሁት እኔ። አሁን አብታ ማርያም የሚገኘው ወደ ብርጭቆ አካባቢ ነው። በእግር መንገድ ትንሽ ወደ ላይ ያለው እሱን ደግሞ በእግሬ ስወርድ አሳያቸዋለሁ። እየሄድን ምናምንማ አንቀርም። በዚህ መግባት አንቺ አይ ትንሽ መንገዱ አብትዬ በፊት እንደውም እኔ በዚህ በእግሬ ያኔ መኪና የለኝም ነበር። በዚህ ውስጥ ነበር የምሄደው። ዛሬ ግን መኪና ሳይለኝ እግዚአብሔር ይመስገን በዋናው መንገድ እየሄድኩኝ ነው። እዛኛው ዳገት ድረስ ቋድር መዞሪያ ቋድር መዞሪያ ድረስ ይሄ ነው እንጂ መንገድ ሌላ መንገድ አለ። አይ ለመቆም ኦኬ ዳሽ ዞረን ቆማል።
ቤተሰቡን በጣም ዛሬ ሰው ብዙ ነው። መኪና ቀየረኝ እኮ ሲለኝ ጎቹ ኳስ ስለምመጣ ዛሬ በሞቶ መኪና ቀይረኛል። በጣም እንግዲህ አሁን ሰማሪያ ሙሉ ውስጥ እየደረስን ነው አሁን እንግዲህ ቤተሰብ ተራራውን እያያችሁት ነው። ጉዞ ላይ ወላዲተ አምላክ ትጠብቃቸው አለሞች። ዕጣን መብራት የላትም አለሞች፣ አልባሳት አልተሟልቶላትም። ለዕለት መቀደሻ እንኳ የላትም። ወንድሞች ታግዟት፣ ስራ ታግዙ፣ ጭሳቸው እንድስስ አድርጉ። አርዶ ወገሮች ለነፍሴ ሌሊት ተነስቼ ነበር። ገብቷል። ሌሊት ተነስቼ ጸሎቴን አድርሼ አሁን እኮ ለእናንተ ነው የመጣሁት። አሁን ደርሻለሁ። ኦልሞስት ከዚህ በኋላ ትራፊክ መኪናው ጭንቅንቅ ስለሆነ አቁም ያለው ግማሽ መንገድ ላይ አሁን እየሄድኩ ነው። ሰው ይሄን ይመስላል። እንደምታዩት ሰው ይሄን ይመስላል ነገር በጣም ዛሬ ደስ የሚለው በጣም ነው የሚያምረው። ሰው ብዛትም ይገርማል። እኔም እንግዲህ በር ላይ እየደረስኩ ነው። አሁን ይሄ ከግቢ ውጪ ነው። በር ላይ እየደረስኩ ነው። ውስጥ ደግሞ ያለውን ነገር አሳያችኋለሁ። ይሄን ይመስላል ቤት ማለት እየደረስን ነው። አው መልካ አርሴማ፣ መልካ መድኃኒዓለም፣ መልካ ኪዳነ ረጅም ብዙ አድካሚ በኋላ አሁን እየደረስን ነው።
አሁን እየወጣን ያለ ቤተሰብ ከአቡነ ሀብተ ማርያም ከግቢው ወጥተን መኪናዬ ጋር ደርሻለሁ። እንግዲህ አቡነ ሀብተ ማርያም የዓመት ሰው ይበላል፣ በበረከት በቸርነቱ ይጎብኛል። አሁን ወደ መኪናዬ እየገባሁኝ ነው። ሰን ወደ ምንዳ አካባቢ ብርጭቆ አካባቢ ነው፣ ጨረታ አካባቢ ነው ያለሁት። አሁን መንገዱ ትንሽ ክራር ነገር ነው። አብራችሁን ቆዩ። ዛሬ ከኔ ጋር የምትሉት ወንዝ ጋር ደርሰናል። እንዴት ቀለበት መንገድ ደርሰናል። ወደ እንቁላል ፋብሪካ አካባቢ ነው የምንሄደው። እዛ ደግሞ ሻይ ቡና ትንሽ እንላለን። ክም ነገር ስላለን አረብ ደግሞ ስለሆነ ያው 6 ይብላ ብለን ለማርገጥ ትንሽ ስለሆነ ትንሽ ድካምም አለ። ጠዋት ልታመኝ የሚያጓችሁ ግጭት አለ። ከፍተን ከኋላ የተገጨት ምን እንደገጨ ባላቀም አይታችኋታል። ናፍጣ መኪና ነዳጅ የለም መሰለኝ። በጣም ብዙ መኪና ነው እንደተደረደረው ዋቸው ቆሙ። ነዳጅ የለም። ናፍጣ መኪና በዳያለም አካባቢ የለም። በዚህ አጋጣሚ እዛ አካባቢ የመጡ ሰዎች ወረፋ ስላለ ሌላ ቦታ እንድትመርጡ ነው ጋር ማረጋችሁ። እዚህ አካባቢ በጣም
ትንሽ የተማርኩበት ትምህርት ጊዜ ነበር የተማርኩት ድሮ። አካባቢ በጣም ሚስጥር ያለ በጣም ላይ ያሳለፍኩት ነበር። ሃይስኩል ኤሌመንተሪ ጊዜ የተማርኩት ሆስፒታል ጋር ደርሰናል። ጳውሎስ ሆስፒታል እንግዲህ ይመስላል። አትዬ በለተ ቀኑ እንግዲህ ህመማንን ይማረልን፣ ምህረትን ይላክልን፣ ምህረትን ይላክላቸው ለታማሚዎች። እግዚአብሔር ይማራችሁ በሏቸው እናንተ መስኪን ሳይት አስመላሽና ልጆቹ መጀመሪያ ቧንቧ ግራጅ አድርጌ ስወጣ የሰራሁት እዚህ ነው። አስመላሽና ልጆች ታፔላ ይታያል። እዚህ ሳይት ወደ 3-4 ዓመት ሰርቻለሁ እና ከ14 ዓመት በፊት ገደማ ማለት ነው እዛ ሰራ ነበር። ይገርማል። 30 ብር ነበር የሚከፈለው። አሁን ፓስተር አደባባይ ኦልሞስት ሰፈሬ እየደረስኩኝ ነው። እኔ እንቁላል ፋብሪካ ነው ሰፈሬ። አሁን ፓስተር አደባባይ ጋር ነው ያለው። ትንሽ መንገድ ተዘጋግቷል። ምን እንደሆነ አይታወቅም። መንገዱ ትንሽ ተዘጋግቷል። እስኪ ምን እንደዘጋው ደግሞ እናያለን። ሰፈር ደረስኩኝ። አሁን እንቁላል ፋብሪካ አደባባይ ጋር ደርሻለሁ። 6 ሰዓትም ስለሆነ ትንሽ ራብም ስላለኝ ምሳ ልበላ ነው። አንድ ቦታ ምሳ በልቼ እንቁላል ፋብሪካ አደባባይ ጋር ያለሁት ተመስገን እኔም ሰፈር ደረስኩ ማለት ነው። እንግዲህ ዛሬ ይሄን ይመስላል። እንግዲህ ትንሽ ረፍት አደርጋለሁ። ከዛ በኋላ ደግሞ መሰል እንገናኛለን። ተመለስኩኝ፣ ወደ ቤቴ መጣሁኝ። ከቀደም ጀምሮ እንግዲህ የነበረን ጉብኝት ይሄን ይመስል ነበረ። አሁን ወደ ቤቴ እየገባሁ ነው ከወጣሁበት። ቴንኪዩ አብራችሁ ስለሆናችሁ አመሰግናለሁ። ሰላም ነው። ይሄን ይመስላል። ውስጥ ገባሁ ወደ ቤት ደረስኩኝ ማለት ነው። ይሄን ይመስላል። ቴንኪው አብራችሁ ስለሆናችሁ አመሰግናለሁ።